እግዚአብሔር እንዲህ ብሎሻል ተብዬ እኔን አንዱ ሲጸልይልኝ አንደኛው ደግሞ እስራኤል ራሱ ቦርሳዬን ከፍቶ ስልኬን ወስዶ ሰርቆ ከዛ ላይ ኢንፎርሜሽን አገልግሎት ውስጥ ገብቶ ነይ ተብዬ ተጠርቼ ከሊት ማናት እግዚአብሔር እንዲህ ብሏል ጌታ እንዲህ ብሏል አለ ፍርሃት ነው። ይሄን እኔ ደግሞ ሰምቼ አላቅም ከዛ በፊት እንደዚህ የሚያደርግ ነብይና ምንም ምክንያት የለኝም የምጠረጠርበት አምኜ ነበረ። ማርያም 36 ቀን እንደ አጋጣሚ እሱ ሞቶ ማለት ነው። እኔ ምንድነው የጌታ መንፈስ የሚያሳየው የሬሳ ሳጥን አየውና በሬሳ ሳጥን ላይ ምንድነው ማየው ምን ተስኖት በየነን አየው። አዎ የኔ ጌታ ይልክ ማን ስሙ ምን ተስኖት ይሄንን አፍርሻለሁ አለኝ ጌታ። ትልቅ አዘን ላይ ሆኜ ልጄ ሞታብኝ ትልቅ የመንፈሳዊ ጉዞዎች በነበሩኝ ጊዜ ጸሎት ገብቼ ጌስት ሃውስ ጸሎቴን በደብዳቤ ጽፌ አስቀምጬ የራሱ ነብይ ይሄ ማስተር ኪ ምንድነው ዋና ቁልፍ በሱ ቁልፍ ሄዶ መኝታ ቤቴን ከፍቶ ከቦርሳዬ ሰርቀው ያንን መረጃ ለእስራኤል ሰጥቶት 6-7 ሺህ ሰው ባለበት ጉባኤ መሃል ተነሽ ተብዬ እግዚአብሔር እንዲህ ይልሻል እግዚአብሔር መንፈስ ይሄ እንዲህ ይላል አሳስጮኸኝ ነው ያዋለው። በጣም ነው የቀለዱብኝ በሐዘኔና በችግሬ ሰዓት ስለገጠምኳቸው በጣም ተቀለደብኝ። በመረጃ እውነት እግዚአብሔር ያለው አስመስሎ ያላለኝ ነገር የለም። ግን በኋላ ከጊዜ በኋላ አወቅኩኝ ተነገረኝ ራሱ የማን እንደሆነ እንኳን የትኛው ነብይ እንደሆነ ከነስሙ ከነምን ሁሉ ዲቴሉን አገኘሁኝ እንዴት እንደዛ እንዳደረጉ። ቢቀባበሏቸውን በምን አይነት ካሜራ እንደሚላላኩ እነሱን ባይኔ ያያዩዋቸው ሲላላኩም የነበራቸውን ነገሮች አሉ። ለምሳሌ ለኔ የነገረኝን ትንቢት እንደ ትንቢት ሲነግረኝ እህቴ የነገረችውንም ነገር ነግሮኛል። ይሄንን እኮ እኔ ነግሬዋለሁ ምንም አዲስ ነገር የነገረ ነገር የለም ብላ ነግራኛለች። የተወሰነ አዲስ የነገረኝ ቅድም እንዳልኩ እውነት የነገረኝ ነገር አለ። ከዛ ውጭ ደግሞ እሷ የነገረችውን በስልክ ሲያወሩ ይጠይቃት ነበር። ከዛ እኔ የምጠራበትን ሌላኛውን መጠሪያ ስሜን ሁሉ እሱን ሲነግረኝ በጣም ገርሞኝ ነበር። እሱንም እኔ ነኝ የነገርኩት ይሄንንም እኔ ነኝ ምናምን ብላ ስትል እንደውም በወቅቱ እኔ በቃ አንቺ ታይ ምናምን እሱ የእግዚአብሔር ሰው ነው ሁሉ ብዬ ዲፌንድ ሁሉ ያደረኩበት ሁኔታ ነበር። በቃ ሊሳሳት ይችላል ምናምን አይነት ነገር ብዬ ማለት ደብዳቤህን አግኝተው አባት በጣም ታሞት ሆነ አሰፋ ማን ነው ይልሃል አባትህን መልአክ መጥቶ አዲስ ኩላሊት ሲከተለት አይቻል ኩላሊቱን ያሟላ አባትህ ይጮሃል ያሰው ይወድቃል። በቃ አባትየውን ይዞ ይመጣል አንተ ተፈውሳል ሁለተኛ መድኃኒት እንዳትወስድ ይለዋል። መድኃኒቱን ይተዋል ይሞታል። ብዙ ሰዎች አሉ የደረሰባቸው። አባቴ ታሞ 2010 ዓመተ ምህረት ገሳውስ ብር ከፍዬ ገብቼ ነበር እስራኤል ጋር እና ገብቼ በእንትን ላይ ይሄ ማስታወሻ ላይ ስልክ ላይ ምናምን የጻፍኩትን ለካ እኛ ከዛ ስንወጣም ደግሞ እኔም እያየው ስልኬን ከጄ ወስዶ እንትን ብሎ ነበር ማለት ነው። አባቴ በጠና ታሞ ነበር የገባሁት። አባቴ ድነዋል አለ። አባቴም እኔ የሱን ትንቢት ስላመንኩኝ አባቴ ሐኪም ቤትም እንዳይሄድ ከለከልኩ። አባቴ ሞተብኝ ማለት ነው። ኤችአይቪ ያለባችሁ ሰዎች ስማችሁን ከጠራ በኋላ ኤችአይቪ ቀርቶ 05 በሽታ ካለብሽ እኔ እጠየቃለሁ። ያሳፍረኛ የምትይ ከሆነ አያገባኝም። ቀልድ የለም። ኢየሱስ ጌታ ነው። ካለብሽ ግን እኔ እጠየቃለሁ። ከካንሰር ድናል፣ ከኤችአይቪ ድናል፣ ከሆነ ነገር ሆኖልሃል፣ ንግድ አቁም፣ ከኔ ጋር አገልግል፣ የሆነ ነገር አቁም፣ ከኔ ጋር ነብይ ነህ ሐዋርያ ነህ ምናምን እያሉ ዘይት እየደፉባቸው ሰዎች ያለ ፕሮግራማቸው ወይም ደግሞ ያለ እግዚአብሔር ድምጽ የሚወጥቁበት አወዳደቅ እጅግ ይከፋ። የቦታው እየሄደ የሚሰራው ኃጢአትና ግፍ አሁን ጊዜም የለም ስንቱን ቆጥሯል። እቺ ልጅ ግን አባቷ እንዲጸልይላት ይዞ መጥቶ አባትየው የተጸለየለት እቺ ልጅ ይሄኛው ሐዋርያ ወስዶ ደፍሮ አርግዛ የ5-6 ወር ልጅ ሲሆን የግዴታ ለጤናዋ ሲባል መወረድ ነበረበት። ጽንሱ መሄድ ነበረበት እና ያሳለፈችው መከራ አሁንም ደግሞ ብዙ መከራ አሉ ተደብቀው የሚኖሩ እንዳያገኙ እንዲህ ማለት እንዳይሰማ ያስገድለኛል ያስደበድበኛል ያለ ሰው ሁሉ ፈርቶ የሚኖርበት ምክንያት የለም። እንደዚህ አንድ ትንሽ ግሩፕ አገሩን ማንቀጥቀጥ የለበትም።
ደፋር ሆነን ወተን መናገር አለብን የደረሰብን። ወድጄ እኮ አይደለም እንደዚህ እኔ ወጥቼ በሚዲያ መለፍለፍ አልፈልግም። ትልቅ አደጋ እንደሚገጥመኝ አውቃለሁ። በድፍረት እኮ የምናገረው በድፍረት ችግር እንደሚመጣብን እያወቅን ካልተናገርን ሀቅ አይወጣም። ሀቅ ተደብቆ ይቀራል። ህዝብን ይንቃል። ለሰው የሚባል ነገር ሪስፔክት የለውም። ከሰዎች የሚያገኘውን ነገር ነው እንጂ የሚያስበው ሰዎችን የማዳን ስራ፣ ነፍሳትን የማዳን ስራ አይደለም። እሱ ብቻ አይደለም፣ ከሱ በስተጀርባ ያሉ በጣም ወንበዴ ማፊያዎች አሉ ከሱ ጋር አብረው ይሄንን ስራ የሚሰሩ። እሱን ላይ ብቻ አይደለም የማተኩረው ነው። እሱ ያመረታቸው እንደ ፋብሪካ ያመረታቸዋል። እንደ ፋብሪካ አምርቶ በየቦታው ዘርግቷቸው ከዚህ አይደለም በዓለም አቀፍ ደረጃ እንኳን ይህንን አይነት ተግባር የሚሰሩ አሉ። አንዳንድ ቸርች ፓስተሮች ጓደኞች አሉ። ለምንድነው እኛ እንደዚህ አይነት መረጃ የሚሰቡ ሰዎችን እማናሰለጥንልህ ብለው እሱ ጋር የነበሩ ሰዎች ሲናገሩ አቃል። እስራኤል ዳንሳን ሐሰተኛ ነብይ ነው የሚለው ዓለም ሁሉ የሚያውቀው ነገር ነው። እኔ እስራኤል ዳንሳን የምፈራው አሁን እንደው ይሄ ኮሮና ገባና እንትን አለ እንጂ ትንሽ ተአምራቶች የሚገለጡበት የተለያዩ አስደናቂ ነገሮች የሚገለጡበት ሰው ቢሆን ኢትዮጵያ ውስጥ እኔ ክርስቶስ ነኝ ብሎ የሚነሳ ሰው ካለ እስራኤል ዳንሳ ይህንን በድፍረት እንደሚያደርገው እችን ታክል አልጠራጠርም። አሮጊቶች በወጣት ሴቶች ላይ የደረሰው ነገር ለጆሮ ይቀፋል። መንግስት የት ነው ዘንድሮ? ኢትዮጵያ ውስጥ ምንድን ነው የወረደብን? ቤተ ክርስቲያን በምን አይነት ሰዎች ነው ኢንቬድድ የሆነችው? ልዩ ስፒሺስ የመጡ ነው የሚመስሉት። አጭበርባሪ፣ ሌቦች፣ ጨካኞች፣ በጣም ገንዘብ ወዳጆች። ገንዘብ አምላካቸው አንድና አንድ ነው አላማቸው። ይሄም ገንዘብ ከሰው ላይ እንዴት አድርገን ንጥቅ እፍረት የለም፣ ፈሪሃ እግዚአብሔር የለም። ከሰዎች እንዴት ገንዘብን እንደሚቀበሉ፣ ሰዎችን እንዴት እንደሚያጥኑ፣ እነዛን እንትን የሚሏቸውን ሰዎች በምን ደካማ ጎን ገብተው ደካማ ጎናቸውን ካወቁ በኋላ ትንቢት ነግረዋቸው ገንዘባቸውን እንዴት እንደሚወስዱ በተለያየ መንገድ የሚሰሯቸውን ስራዎች አውቃለሁ። ከዚህ ከመረጃ እንትን ጋር በተያያዘና የሱ ትልቁ ችግር እስራኤል ዳንሳ ኢየሱስን አያውቀውም። እስራኤል ዳንሳ ግን ኢየሱስን በመጥራት እንዴት ገንዘብ ማግኘት እንደሚችል ግን 100% ያውቀዋል። 100% ኢየሱስን አያውቀውም። 100% ግን ደግሞ የኢየሱስን ስም በመጥራት እንዴት ገንዘብ ማግኘት እንደሚችል ደግሞ በጣም ለዚህ አእምሮ የተከፈተ ሰው ነው። በተለያዩ አገልጋዮች የተደፈሩ እና በጣም የሚያሳዝን ህይወት ያላቸው ሳይኮሎጂካሊ እንኳን በምንድን ነው እነዚህ ሰዎች ሰው እንዲፈራው ብዙ ነገር ይላል። በዛ ላይ እኔ መንግስት አልፈራም። እኛ እኮ መንግስት አንፈራም። መንግስት ይፈልገናል። 3 ሚሊዮን ተከታይ አለን። ለምርጫ እናስፈልጋል። አንፈራም። መንግስት እኛን ይፈልገናል እንጂ እኛ በጣም ብሎ በቃ ሌላ ነገር ሆኖ ነው የሚቀርቡት። አባቴ ብሎ ከሚለው መንፈሳዊ አባቱ ጋር መንፈሳዊ ነገሮች አይደሉም። አንዳንዴ ጉባኤ ላይ ይነሳና እኔ እጅ ቆርጠና ቶሎ ብል እጅ ቆርጦ የሚያመጣ ሰው አለኝ፣ እግር ቆርጠና ብለው ይዘው የሚመጣ አለ። መንፈሳዊ ሰው እውነት መንፈሳዊ ሰው እንደዚህ አይነት አመለካከት አለው ወይ? ኮሮና እጄ ላይ ገብቶ እንደ ውሃ እያፈሰሰ ዱቄት ሆኗል። ዱቄት አድርጌዋለሁ ቃል ሳወጣ ይልሃል። ሲፈልግ ደግሞ ይሄ ኮሮና እንጨት እስከሚያስበላችሁ ድረስ ቀባሪም እስከሚያሳጣችሁ ድረስ ይጨርሳችኋል ይላል። ከዛ በኋላ ግን ፈውሱ እኔ ጋር ይመጣል ይላል። እየጸለይኩ የጌታ መንፈስ ምንድነው ያሳየኝ? እንደዚህ ማለት ነው ቫይረሱን በእጄ ሲያስቀምጥ ያየው። እስቲ አሜን። ልክ እንደዚህ እንደ ውሃ እንደዚህ የሆነ ቫይረስ ማለት ነው ቃል ሳወጣ ማለት ነው